አመሰግናለሁ። የፌደራል ጠቅላይ ፍርድ ቤት ፕሬዝዳንት ክቡር አቶ ዳኜ መላኩ ወደ መድረኩ እንዲመጡ ጋብዛለሁ። ክቡር ዶክተር አቢይ አህመድ የኢፌዴሪ ጠቅላይ ሚኒስትር ቃለ መሃላን እንዲፈጽሙ ጠይቃለሁ። ክቡር ጠቅላይ ፍርድ ቤት ፕሬዝዳንት ቃለ መሃላን እንዲያስፈጽሙ እሰጣለሁ። እኔ ዶክተር አቢይ አህመድ በዛሬው ዕለት በሕዝብ ተወካዮች ምክር ቤት ቀርቤ የኢፌዴሪ ጠቅላይ ሚኒስትር ሆኜ ስሰየም ለሕገ መንግስቱ ታማኝ በመሆን ከሀገሪቱና ከሕዝቡ የተጣለብኝን ኃላፊነት በቅንነት በታታሪነት እንዲሁም ሕግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ። በመቀጠል የቀድሞ ጠቅላይ ሚኒስትራችን ክቡር አቶ ኃይለማርያም ደሳለኝ እና ክቡር አቶ ዶክተር አቢይ አህመድ ርክክብ እንዲያደርጉ ጠይቃለሁ። ወደ መድረክ እንዲወጡ። አመሰግናለሁ። ከዚህ በመቀጠል ክቡር ዶክተር አቢይ አህመድ የኢትዮጵያ ፌደራል ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ንግግር እንዲያደርጉ እጋብዛለሁ። የተከበሩ አፈ ጉባኤ፣ የተከበራችሁ የሕዝብ ተወካዮች ምክር ቤት አባላት፣ የተከበራችሁ የሀገራችን ሕዝቦች፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ሀገራችን ኢትዮጵያ በመንግስት አስተዳደር ስርዓቷ ሰላማዊ ስልጣን ሽግግር በምታከናውንበት በዚህ ታሪካዊ ቀን
በተከበረው ምክር ቤት ፊት ቀርቤ ይህንን ንግግር ለማድረግ ስለበቃው የተሰማኝን ልዩ ክብር ለመግለጽ እወዳለሁ። ከሁሉ አስቀድሜ ከቅርብ ዓመታት ወዲህ በአገራችን ለተከሰተው ፖለቲካዊ አለመረጋጋት የመፍትሄ አካል ለመሆን የሀገር ክብርና ብሔራዊ ጥቅምን በተሻለ ሁኔታ አዲስ አመራር ሊጠብቅ ይችላል ብለው በማሰብ ለአህጉራችን ምሳሌ በሆነ መልኩ ስልጣናቸውን በፈቃዳቸው ላሸጋገሩት ለክቡር አቶ ኃይለማርያም ደሳለኝ ከፍ ያለ አክብሮቴን እገልጻለሁ። በተመሳሳይ መንግስታዊ ስልጣን ሽግግሩ ያለ እንከን እንዲከወን ልዩ ሚና ሲጫወቱ ለቆዩት ሁሉ በመላው ሕዝባችን ስም ከልብ አመሰግናለሁ። ዕለቱ ለሀገራችን ታሪካዊ ቀን ነው። በታሪካችን በተለያዩ አጋጣሚዎች አዲስ የፖለቲካ ምዕራፍ የመጀመር ዕድሎችን አግኝተን ብዙዎቹን በወጉ ሳንጠቀምባቸው አምልጠውናል። አሁንም ይህ የስልጣን ሽግግር አዲስ ምዕራፍ የምንጀምርበት ሌላ ታሪካዊ ዕድል ነው። በመሆኑም በከፍተኛ ኃላፊነት ስሜት ልንጠቀምበት ይገባል። ኢትዮጵያ ማህፀነ ለምለም ናት። ከፍ ባለ የሀገር ፍቅር መንፈስ ሰርክ የሚተጉ ልጆች አፍርታለች። ልጆቿም ወደ ቀድሞ ክብሯ እንድትመለስ የህዝቧ ሰላምና ፍትህ እንዲጠበቅ ብልጽግና ያለ አድሎ ለመላው ዜጎቿ ይዳረስ ዘንድ አጥብቀው ይመኛሉ፣ ይደክማሉ። በሀገር ውስጥና በውጭ ሆነው ስለ ሀገር አንድነትና ሰላም፣ ስለ ፍትህና እኩልነት እንዲሁም ስለ ብልጽግና ይጮሃሉ፣ ይሟገታሉ፣ ይሞግታሉ። ይህ የስልጣን ሽግግር ሁለት አበይት እውነታዎችን የሚያመላክት ነው። ክስተቱ በአንድ በኩል በሀገራችን ዘላቂ የተረጋጋና ሁሉን አቀፍ የህገ መንግስታዊ ስርዓት መሰረት ስለመጣላችን ማሳያ ሲሆን፣ በሌላ በኩል ደግሞ ከጊዜው የፖለቲካ የኢኮኖሚና የማህበራዊ ሁኔታዎች ጋር እኩል የሚጓዝና በህዝብ ፍላጎት የሚገዛ ህዝብን አለቃው አድርጎ የሚያገለግል ስርዓት እየገነባን መሆኑን ያመላክታል። ወቅቱ ከስህተታችን ተምረን አገራችንን የምንክስበት ወቅት ነው። መሪ ድርጅታችን ኢህአዴግ ልማታዊ ዲሞክራሲያዊ መስመሩን አጥብቆ በመያዝ ሀገራችንን ከሁለት አስርት ዓመታት በላይ ባስተዳደረበት ወቅት በሁሉም መስክ መሰረታዊ ለውጥ ያመጣ ህገ መንግስታዊና ፌዴራላዊ ስርዓት ገንብቷል። ዓለም በአንድ በኩል በጥሞና በአግራሞትና በጉጉት በሌላ በኩል ደግሞ በስጋት እየተመለከተው ያለ ሀገራዊ ለውጥ ላይ እንገኛለን። ያሳካናቸው በርካታ ድሎች እንዳሉ ሁሉ በፍጥነት መቀረፍ የሚገባቸው በርካታ ጉድለቶች እንዳሉም እናምናለን። ከስህተቶቻችን ተምረን ወደፊት በመራመድ ማተኮር ያለብን ጉዳይ የተሻለች ሀገር ለሁላችንም በመገንባቱ ላይ ነው። ዋናው ቁም ነገር ሀገራችን ከፍ ወዳለ ምዕራፍ ማሸጋገሩና አንድነቷን ጠብቃ የምትቆይበት ሁኔታ በቀጣይነት እያረጋገጡ መሄዱ ነው። ኢትዮጵያዊነት ያስተማረን እውነታ በጊዜያዊ ችግር ተሸንፎ መውደቅን ሳይሆን ፈተናዎችን ወደ ዕድልና መልካም አጋጣሚ ቀይሮ ድል መቀዳጀት ነው። ትላንት አባቶቻችን በመተማ፣ በአድዋ፣ በማይጨውና በካራ ማራ አጥንታቸውን ከስክሰው የከበረ ደማቸውን አፍስሰው በክብርና በአንድነት ያቆዩት ሀገር አለችን። እኛ እድለኞች ነን። ውብ ሀገር፣ አኩሪ ታሪክ አለን። እኛ መነሻችንን እናውቃለን። በርካታ ዘመናትን የሚሻገር ታሪክ ያለው ታላቅ ሕዝብ ነን። ህብረታችን ለዓለም ምሳሌ መሆን ይችላል። ጠላቶቻችን አንበርክኳል። ሉዓላዊነታችንን ጠብቆ ዛሬ ላይ ከማድረሱም በላይ ለሌሎች ሕዝቦችም የነጻነት ትግል አርያ ሆኗል። ማንነታችን እንዳይለያይ ሆኖ የተሰናሰለ፣ እንዳይነጣጠል ሆኖ የተገመደ፣ የተዋደደና የተዋሃደ ነው። አማራው በካራ ማራ
ለሀገሩ ሉዓላዊነት ተሰውቶ የካራ ማራ አፈር ሆኖ ቀርቷል። ትግራዋይ በመተማ ከሀገሬ በፊት አንገቴን ውሰዱ ብሎ የመተማ አፈር ሆኗል። ኦሮሞ በአድዋ ተራሮች ላይ ስለ ሀገሩ ደረቱን ሰጥቶ የሀገሩን ሉዓላዊነት ለማስጠበቅ ከአድዋ አፈር ተቀላቅሏል። ሶማሌው፣ ሲዳማው፣ ቤኒሻንጉሉ፣ ወላይታው፣ ጋምቤላው፣ ጉራጌው፣ አፋሩ፣ ስልጤው፣ ከምባታው፣ ሀዲያው፣ ሐረሪው እና ሌሎችም የኢትዮጵያ ህዝቦች ሁሉ በባድመ ከሀገሬ በፊት እኔም ብለው እንደወደቁ ከባድመ አፈር ተዋህደዋል። አንድ ኢትዮጵያዊ አባት እንዳሉት እኛ ስንኖር ሰዎች፣ ስናልፍ አፈር፣ ስናልፍ ሀገር እንሆናለን። የየትኛውም ኢትዮጵያዊ ክቡር ስጋና ደም በየትኛውም ኢትዮጵያ ክፍል ውስጥ አፈር ሆኖ ታገኙታላችሁ። ኢትዮጵያውያን ስንኖር ኢትዮጵያዊ፣ ስንሞት ደግሞ ኢትዮጵያ እንሆናለን። ኢትዮጵያ የሁላችን ሀገር፣ የሁላችን ቤት ናት። በአንድ ሀገር ውስጥ የሐሳብ ልዩነት ይኖራል። የሐሳብ ልዩነት እርግማን አይደለም። ልዩነት እንዳለ ሆኖ መደማመጥና በመርህ ላይ ተመስርተን መግባባት ስንችል የሐሳብ ልዩነት በረከት ይዞልን ይመጣል። በሐሳብ ፍጭት ውስጥ መፍትሄ ይገኛል። በመተባበር ውስጥ ኃይል አለ። ስንደመር እንጠነክራለን። አንድነት የማይፈታው ችግር አይኖርም፣ አገር ይገነባልና። የኔ ሐሳብ ካላሸነፈ ሞቼ ይገኛለሁ ማለት ግን እንኳን አገርን ሊያቆም ቤተሰብን ያፈርሳል። ያለችን አንድ ኢትዮጵያ ነች። ከየትኛውም የፖለቲካ አመለካከት በላይ አገራዊ አንድነት ይበልጣል። አንድነት ማለት ግን አንድ አይነትነት ማለት እንዳልሆነ ሊሰመርበት ይገባል። አንድነታችን ልዩነቶቻችንን ያቀፈ፣ ብዝሃነታችንን በህብረ ብሔራዊነት ያደመቀ መሆን አለበት። እኛ ኢትዮጵያውያን ዴሞክራሲና ነጻነት ያስፈልገናል ይገባናልም። ዴሞክራሲ ለኛ ባዕድ ሐሳብ አይደለም። በዓለም ውስጥ በብዙ ማህበረሰቦችና ሀገራት ዴሞክራሲ በማይታወቅበት ዘመን በገዳ ስርዓታችን ተዳድረን ለዓለም ተምሳሌት ሆነን ኖረናል። አሁንም ዴሞክራሲ ማስፈን ከየትኛውም ሀገር በላይ ለኛ የህልውና ጉዳይ እንደሆነ እናምናለን። ዴሞክራሲ ያለ ነጻነት አይታሰብም። ነጻነት ከመንግስት ለህዝብ የሚበረከት ስጦታም አይደለም፣ ከሰብአዊ ክብር የሚመነጭ የእያንዳንዱ ሰው የተፈጥሮ ጸጋ እንጂ። ነጻነትን በዚህ መልኩ ተረድቶ እውቅና የሰጠውን ህገ መንግስታችንን በአግባቡ መተግበር የሰብአዊና ዲሞክራሲያዊ መብቶች በተለይም ሐሳብን የመግለጽ የመሰባሰብና የመደራጀት መብቶች በህገ መንግስታችን መሰረት ሊከበሩ ይገባል። የዜጎች በሀገራቸው የአስተዳደር መዋቅር በዲሞክራሲያዊ አግባብ በየደረጃው የመሳተፍ መብትም ሙሉ በሙሉ እውን መሆን አለበት። ሁላችንም መገንዘብ ያለብን የዲሞክራሲ ስርዓት ግንባታ መደማመጥን ይጠይቃል። ህዝቡ አገልጋዩን የመተቸት፣ የመምረጥ፣ የመጠየቅ ሙሉ መብት አለው። መንግስት የህዝብ አገልጋይ ነው። ምክንያቱም ገዢ መርሃችን የህዝብ ሉዓላዊነት ነውና። በዲሞክራሲያዊ አስተዳደር ውስጥ የመጀመሪያውም የመጨረሻው መርህ በመደማመጥ የሐሳብ ልዩነትን ማስተናገድ መሆን አለበት። ኢትዮጵያ የጋራችን የኛ የሁላችን መሆኗን ተገንዝበን የሁሉም ድምጽ የሚሰማበት ሁላችንም የሚያሳትፍ ዴሞክራሲያዊ ስርዓት የመገንባቱን ትግል አጠናክረን እንቀጥላለን። ዴሞክራሲ ሲገነባ መንግስት የዜጎቹን ሐሳብ በነጻነት የመግለጽ መብት ማክበር አለበት። ዴሞክራሲን ከዜጎች ሰላማዊ እንቅስቃሴና ከመንግስት መሪነት፣ ደጋፊነትና ሆደ ሰፊነት ውጪ ማዳበር አይቻልም። በመሆኑም መንግስት የዜጎች ሰላማዊ እንቅስቃሴ እንዳይስተጓጎል በጽናት ይሰራል። በተመሳሳይ ዜጎች ሐሳባቸውን ሲገልጹ ሰላማዊ በሆነ መንገድ መሆን ይገባዋል። የራስን ዴሞክራሲያዊ መብት እየጠየቁ የሌላውን መብት መጋራት እርስ በርሱ ይጣረሳልና ዴሞክራሲንም ያቀጭጫል። መንግስት ህግን ማክበር አለበት፣ ማስከበርም ግዴታው ነው። ታጋሽነትም ኃላፊነቱ ነው። የመንግስት ታጋሽነት ሲጓደልም ዴሞክራሲን ይጎዳል። በሁለቱም አካሄድ የምናፍቀው ዴሞክራሲ ሊመጣ አይችልም።
በዲሞክራሲያዊ አስተዳደር ውስጥ የሕግ የበላይነት መስፈን ይገባዋል። የሕግ የበላይነትን ለማስፈን በምናደርገው ትግል መርሳት የሌለብን ቁም ነገር ሕዝባችን የሚፈልገው የሕግ መኖርን ብቻ ሳይሆን የፍትህ መረጋገጥንም ጭምር ነው። የሕዝብ ፍላጎት ከፍትህ የተፋታ ደረቅ ሕግ ሳይሆን በፍትህ የተቃኘ ለፍትህ የቆመ የሕግ ስርዓትን ነው። የሕዝብ ፍላጎት የሕግ አስከባሪ ተቋማት ገለልተኛና ለፍትህ ታማኝ ለዜጎች መብት ቀናኢ እንዲሆኑ ነው። ሕግ ሁላችንንም እኩል የሚዳኝ መሆን አለበት። እንዲህ ሲሆን ሕግ በተፈጥሮ ያለንን ሰብአዊ ክብራችንን ያስጠብቅልናል። ይህን እውነታ በመረዳት በሀገራችን ዴሞክራሲ እንዲያብብ፣ ነፃነትና ፍትህ እንዲሰፍን፣ የሕግ የበላይነት እውን እንዲሆን አስፈላጊው ማሻሻያ በማድረግ በዘርፉ ያለውን ክፍተት እንሞላለን። ለሰላም መሰረቱ ፍትህ ነው። ሰላም የግጭት አለመኖር ብቻ አይደለም። ሰላም በመግባባት ላይ የተመሰረተ ጽኑ አንድነታችን ነው። ሰላም መተማመናችን ነው። ሰላም በሁላችንም ፈቃድ ዛሬም የቀጠለ የአብሮነት ጉዟችን ነው። ሰላም አለመግባባትና ተቃርኖዎችን በሰለጠነ መንገድ መፍታት የሚያስችል መንገድና ግባችን ነው። የተከበሩ አፈ ጉባኤ፣ የተከበራችሁ የሕዝብ ተወካዮች ምክር ቤት አባላት፣ ክቡራትና ክቡራን፣ ያለንበት ጊዜ የአፍሪካ ቀንድ በቀውስ ውስጥ ያለበት፣ ብዙ የየራሳቸው ፍላጎትና ዓላማ ያላቸው ኃይሎች የሚሯኮቱበት፣ ውስብስብ መጠላለፍ በቀጠናው ያለበት ወቅት ነው። በዚያው ልክ ደግሞ በባህል በቋንቋና በረጅም ጊዜ ጋራ ታሪክ የተሳሰርን ህዝቦች ያለንበት ከባቢ ነው። የውጭ ግንኙነታችን በተመለከተ ሀገራችን የፓን አፍሪካኒዝም መሰረት፣ የአፍሪካ ህብረት መስራችና መቀመጫ፣ የቀደምት ዓለም አቀፍ ተቋማት መስራችና በዓለም አቀፍ በአህጉር አቀፍ እንዲሁም ቀጠናዊ ጉዳዮች ላይ ጉልህና ገንቢ ሚና የምትጫወት ሀገር ናት። ይህንኑ በጋራ ተጠቃሚነትና እኩልነት ላይ የተመሰረተውን ፖሊሲያችንን አጠናክረን እንቀጥላለን። ከአፍሪካውያን ወንድሞቻችን ጋር በአጠቃላይ ከጎረቤቶቻችን ጋር በተለየ በችግርም በተድላም አብረን እንቆማለን። ከኤርትራ መንግስት ጋር ለዓመታት ሰፍኖ የቆየው አለመግባባት እንዲያበቃም ከልብ እንፈልጋለን። የበኩላችንም እንወጣለን። በጥቅም ብቻ ሳይሆን በደም ለተሳሰሩት የሁለቱ ሀገራት ህዝቦች የጋራ ጥቅም ሲባል ልዩነቶቻችንን በውይይት ለመፍታት ያለንን ዝግጁነት እየገለጽኩ የኤርትራ መንግስትም ተመሳሳይ አቋም እንዲወስድ በዚሁ አጋጣሚ ጥሬን አቀርባለሁ። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ክቡራትና ክቡራን፣ ከቅርብ ጊዜ ወዲህ የህዝባችን ብሶት ካጋጋሉት ዋና ዋና ምክንያቶች ውስጥ ሙስና አንዱ ነው። ሙስናን ጸረ ሙስና ተቋም በመመስረት ብቻ መከላከል እንደማይቻል ተረድተናል። ሁላችንም ኢትዮጵያችን አንዱ ሰርቶ ሌላው ቀምቶ የሚኖርባት አገር እንዳትሆን ለመጠበቅ የምንችለውን ሁሉ እንድናደርግ በትህትና እጠይቃችኋለሁ። ትናንት የተፈጠረን ሀብት ከሌላው በመቀማት ሂሳብ ለማወራረድ የሚተጋ አገርና ህዝብ ወደፊት ለመራመድ አይችልም። ገበታው ሰፊ በሆነበት፣ ሁሉም ሰርቶ መበልጸግ በሚችልበት ኢትዮጵያችን አንዱ የሌላውን ለመንጠቅ የሚያስገድድ ይቅርና የሚያሳስብ ምንም ምክንያት የለም። ይልቁንም ወቅቱ የፈጠረልንን ልዩ አጋጣሚና ሀገራዊ አቅማችንን አቀናጅተን የእጥረትና እጦት አስተሳሰብን በማስቀረት ለጋራ ብልጽግና እንትጋ። ታዋቂው የህንድ የነጻነት ንቅናቄ መሪ ማህተመ ጋንዲ በአንድ ወቅት እንደተናገረው አገር ለሁሉም የሚበቃ ለሁሉም የሚሆን በቂ ሀብት አላት፣ ሁሉም እንደ ልቡ የሚዘርፈው ሀብት ግን ሊኖራት አይችልም። አሁን በጀመርነው አዲስ ምዕራፍ ዘረፋን፣ የሀብት ብክነትንና የተደራጀ ሙስናን መላው ህዝባችንን በሚያሳትፍ እርምጃ ለመመከት ሌት ተቀን እንተጋለን። ክቡራትና ክቡራን፣ ሀገራችን ባለፉት ዓመታት ባስመዘገበችው ፈጣን እድገት የተነሳ በድህነት ቅነሳ፣ በመሰረተ ልማት ግንባታ፣ በሰው ኃይል ልማትና በመሳሰሉት ያገኘናቸው ስኬቶች ለሁሉም
የሚታዩ ናቸው። ከዚህ አኳያ መንግስት የዋጋ ንረትና የውጭ ምንዛሪ ዋጋን ለማረጋጋት የፋይናንስ ዘርፉን ጤናማነት ለመጠበቅ ለኢኮኖሚ የሚቀርበውን የፋይናንስ አገልግሎት ተደራሽነትና አካታችነት ለማስፋት የውጭ ምንዛሪ ግኝትን እንዲሁም ቁጠባንና ኢንቨስትመንትን ለማበረታታት የሥራ ዕድል ለመፍጠር የህዝቡን የነፍስ ወከፍ ገቢ ለማሳደግ እንዲሁም አስከፊ ድህነትን ለመቀነስ የሚያስችሉ የፖሊሲ እና የትግበራ እርምጃዎች ወስዷል። በአንጻሩ ባለፉት ዓመታት በተለያዩ ጊዜያት የኢኮኖሚ እድገቱንና የማክሮ ኢኮኖሚ መረጋጋቱን የሚፈታተኑ ተግዳሮቶች ተከስተዋል። ከነዚህም ችግሮች መካከል ዋና ዋናዎቹ የውጭ ንግድ በምንፈልገው መጠን አለማደግ፣ ይህን ተከትሎ የውጭ ምንዛሪ አቅርቦትና ፍላጎት አለመመጣጠን፣ የዋጋ ንረትና ኑሮ ውድነት፣ የውጭ ዕዳ ጫናና የሀገር ውስጥ ቁጠባና ኢንቨስትመንት መካከል ያለው ልዩነት እየሰፋ መምጣቱ ናቸው። በግብርናው ዘርፍ እየተሰሩ ያሉ ስራዎች አበረታች ቢሆኑም ዘርፉን በተገቢው ሁኔታ በቴክኖሎጂ በመደገፍ ባለመቻሉ እንደ ሀገር ማግኘት የሚገባንን የኢኮኖሚ ትሩፋት ሳናገኝ ቆይተናል። እንደ ትልቅ ሀገርና ሕዝብ ከምናስበው የስኬት ጫፍ ላይ ለመድረስ የምንችለውና ችግሮቻችንን የምንፈታበት ዋና ቁልፍ የምናገኘው በትምህርትና በትምህርት ብቻ እንደሆነ በማመን መንግስት ለትምህርት ዘርፍ ትኩረት ሰጥቶ እየሰራ ቢሆንም በተለይ የትምህርትን ጥራት ከማስጠበቅ አንጻር እጅግ ብዙ የቤት ስራዎች ከፊታችን እንዳሉ በውል በመገንዘብ በርካታ ስራዎች ይሰራሉ። የትምህርት መስፋፋት ይበል የሚያሰኝ የመንግስታችን ስኬት ቢሆንም ይህ የትምህርት ሽፋን እድገትና በጥራት እስካልተደገፈ ድረስ ልፋት ጥረታችን ሁሉ የምንተጋለትን ውጤት ሊያመጣልን አይችልም። በመሆኑም ከመጀመሪያ ደረጃ እስከ ከፍተኛ ትምህርት ተቋማት ያሉትን የእውቀት ዓለሞቻችንን በጥራት ላይ አተኩረው እንዲሰሩ መንግስት በፍጹም ቁርጠኝነት ይረባረባል። በተለይም ከከፍተኛ ትምህርት ተቋሞቻችንና ከቴክኒክና ሙያ ኮሌጆች የሚወጡት ተማሪዎች ከሚገበዩት ዕውቀት የሚነጻጸር ክህሎት እንዲኖራቸው ከፍተኛ ጥረት ይደረጋል። እነዚህንና ሌሎችንም ችግሮቻችን ለመቅረፍ የሁለተኛው የእድገትና ትራንስፎርሜሽን እቅዱን የ2 ዓመት ተኩል አፈጻጸም በመገምገም አስፈላጊ የሆኑ የፖሊሲ እርምጃዎችን በመውሰድ ፈጣን የኢኮኖሚ እድገትን ለማስቀጠል እንተጋለን። ውድ የሀገራችን ወጣቶች፣ ኢትዮጵያ የእናንተ ነች። መጪው ዘመን ከሁሉ በላይ የእናንተ ነው። አሁንም አገሪቷን በመገንባት ግንባር ቀደም ሆናችሁ መሳተፍ ይኖርባችኋል። የወጣቱ ጥያቄ የኢኮኖሚና የእኩል ተጠቃሚነት ብቻ ሳይሆን የዲሞክራሲና የፍትህ ነው ብለን እናምናለን። የሁሉም ዜጎች ኢኮኖሚያዊ ተጠቃሚነት፣ ማህበራዊ ፍትህና ፖለቲካዊ ተሳትፎ ከማሳደግ አንጻር ክፍተቶች ነበሩ። አገራችን ጥሩ የሚባል ኢኮኖሚያዊ እድገትን እያስመዘገበች እንደሆነ ቢታወቅም እድገቱ በቅርጽና በይዘት ተለዋዋጭ የሆነውን የወጣቱን ትውልድ ፍላጎት በሚፈለገው ደረጃ የሚያረካ አልነበረም። ይህም ህዝባችንን ለብሶት እንደዳረገው እንገነዘባለን። ያለ ወጣቶች ተሳትፎና ተጠቃሚነት አገር የትም ልትደርስ እንደማትችልም እንረዳለን። ኢትዮጵያ ለወጣቶቿ ተስፋ የምትሰጥ እንጂ ተስፋ የምታስቆርጥ አገር እንዳትሆን የምንችለውን ሁሉ እንደምናደርግ ቃል እገባለሁ። በሚቀጥሉ ጊዜያት ለወጣቱ የሥራ ዕድል መፍጠር ብቻ ሳይሆን ወጣት ባለሀብቶች በብዛት እንዲፈጠሩ እንሰራለን። ለዚህ እንቅፋትና መሰናክል የሚሆኑ አመለካከቶችና የተንዛዙ አድሏዊ የሆኑ አሰራሮችን አስወግደን ፍትሃዊ የማህበራዊና ኢኮኖሚያዊ ስርዓት እንዲኖረን መንግስት ምቹ ሁኔታ ይፈጥራል። መርሳት የሌለብን ሀቅ ግን ለራሱም ሆነ ለሀገሩ በስራውና በጥረቱ ሀብት የሚፈጥረው ወጣቱ ራሱ መሆኑን ነው። ውድ የኢትዮጵያ ሴቶች፣ በብዙ አስቸጋሪና ፈታኝ ሁኔታ ውስጥ ኢትዮጵያን ገንብታችሁ ታሪክ ሰርታችሁ ትውልድ ቀርጻችሁ ዛሬ ላይ ደርሰናል።
በትግላችሁም የተሻለች ሀገር እንድትኖረን ብዙ መስዋዕትነት ከፍላችኋል። ትግላችሁ የፍትህ ትግል ነው። ትግላችሁ ክቡር ትግል ነው። ትግላችሁ ትግላችን ነው። መንግስት የሴቶችን ተጠቃሚነት ለማረጋገጥና በሀገራችን ሁለንተናዊ እድገት ግስጋሴ ውስጥ የበኩላችሁን ሚና እንድትወጡ ለማስቻል የተለያዩ ስራዎችን በመስራት ላይ የሚገኝ ቢሆንም አሁንም ከሰራነው ይልቅ ያልሰራናቸው ስራዎች እጅግ እንደሚበዙ እናምናለን። በመሆኑም በቀጣይ የሀገራችን ሴቶች ተፈጥሮና ኑሮ የሰጣችሁን በረከቶች ተጠቅማችሁ ለሀገራችን እድገትና ብልጽግና እንዲሁም ለፖለቲካችንም ስምረት አዎንታዊ ሚና እንደምትጫወቱ ተስፋዬ የላቀ ነው። አገራዊ ማንነታችን ያለ እናንተ ያለ ኢትዮጵያውያን ሴቶች ምንም ነው። አገሪቷን የገነቡ ያገለገሉ ያቆሙ ሴቶችን እውቅና በመንፈግ ሀገራዊ ትንሣኤ ማረጋገጥ አይቻልምና መንግስታችን ለሴቶች መብት እኩልነት የሚቆመው ለሴቶች ውለታ ለማዋል ሳይሆን ለሁላችንም ጥቅም ሲባል ነው። ግማሽ አካሉን የረሳ ሀገር ሙሉ የሀገር ስዕል ይኖረው ዘንድ ከቶ እንደማይቻልና ወደፊትም እንደማይራመድ መንግስት በውል ይገነዘባል። በመሆኑም መንግስታችን ከዚህ ቀደም ከነበረው ፍጥነትና የትግበራ ስኬት በላቀ መልኩ ለሴቶች ሁሉን አቀፍ ተሳትፎና ተጠቃሚነት በቁርጠኝነት ይሰራል። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ የተከበራችሁ የሀገራችን ህዝቦች፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ችግሮቻችን በርካታና ፋታ የማይሰጡ ናቸው። የዳበረ የዲሞክራሲ ባህል አለመኖር፣ ስር የሰደደ ድህነት፣ የተደራጀ የሙስናና ብልሹ አሰራር መስፋፋት፣ የመልካም አስተዳደር እጦት ተደማምረው ሰፊና ውስብስብ ፈተና ደቅነውብናል። ከቅርብ ዓመታት ወዲህ በርካታ ወገኖቻችን ከመኖሪያ ቀያቸው ለመፈናቀል ለህይወት እና ንብረት መጥፋት ተዳርገው እንደነበር ይታወሳል። ዜጎች በሀገራቸው ውስጥ ከቦታ ቦታ የመዘዋወርና ሀብት የማፍራት መብታቸው መከበር አለበት። በመሆኑም እንደዚህ አይነት ተገቢ ያልሆነ ድርጊት እንዲያበቃና ዳግም እንዳይፈጠር መስራት ይጠበቅብናል። ችግሮቻችን ተለያይተን ቀርተው ተባብረንና ተዋደንም ለመፍታት ዓመታት ያስፈልጉናል። በመሆኑም የባከነውን ጊዜ በማካካስ ወደፊት መጓዝ እንችል ዘንድ በአዲስ መንፈስ መረባረብ ይጠበቅብናል። ሁሉም ችግሮቻችን በአንዲት ጀንበር ሊፈቱ አይችሉም። ነገር ግን የጀመርነውን የተሻለች ሀገር የመገንባት ሂደት ማፋጠን እንችላለን። የተሻለች ሀገር መገንባት የሚያስችል ጠንካራ የመንግስት ተነሳሽነትም አለ። ጠንካራ ሀገር ለመገንባት ሁላችንም ኃላፊነት አለብን። እንደ ተለያየ ሀገር ዜጋ በባዕድነት በባይተዋርነት ሳይሆን ሁላችንም እንደ ባለቤቶች እጅ ለእጅ ተያይዘን መጓዝ ይጠበቅብናል። ይህ ሲሆን ስንወድቅም ስንነሳም በጋራ ይሆናል። በቀሪው የሁለተኛው የእድገትና ትራንስፎርሜሽን እቅድ ዓመታት ቀሪ የልማት መርሃ ግብሮቻችንን በፈጠነ ጊዜ ለማሳካት ጥረት ይደረጋል። ከመደበኛው የሥራ ሰዓታችን በሚሻገር ጊዜ ከፍ ባለ ፍጥነትና ተነሳሽነት በመስራት በቅርብ ዓመታት ውስጥ በተከሰተው ፖለቲካዊ አለመረጋጋት የደረሰብንን ኢኮኖሚያዊና ማህበራዊ ጉዳት ለማካካስ አገራዊ ንቅናቄ እንድናደርግ ከአደራ ጭምር መልእክቴን አስተላልፋለሁ። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ክቡራትና ክቡራን፣ በውጭ ሀገር የምትኖሩ ኢትዮጵያውያን ወገኖቼ፣ እያንዳንዱ ኢትዮጵያዊ ለስራም ሆነ ለትምህርት በሄደበት ሁሉ ኢትዮጵያን ተሸክሟት ይዞራል። ኢትዮጵያዊውን ከኢትዮጵያ ታወጡት እንደሆነ እንጂ ኢትዮጵያን ከኢትዮጵያዊ ልብ ውስጥ አታውጧትም የሚባለው ለዚህ ነው። ሁላችሁም በታታሪነታችሁ በልቀታችሁና የትም በሚከተላችሁ የሀገራችሁ የጨዋነት ባህሪ የኢትዮጵያና የእሴቶቿ እንደራሴዎች ናችሁ። አንዳንድ ጊዜ ከኢትዮጵያ ያነሰ የተፈጥሮም ሆነ የታሪክ ሀብት ባላቸው ነገር ግን እጅግ በበለጸጉ ሀገራት ውስጥ ራሳችሁን ስታገኙ ስለ ሀገራችሁ ቁጭት ሳይሰማችሁ አይቀርም።
ሁላችንም ውስጥ ያ ቁጭት አለ። እንደ ሀገር ያለን ሀብት አሟጠም ለመጠቀም የምናደርገው ጥረት በቂ ሳይሆን ሲቀር መቆጨታችሁ አይቀርም፣ መቆጨትም አለባችሁ። ይህንንም ሁኔታ ለመለወጥ ለሁላችሁም የምትበቃ በዚያው ልክ ግን የሁላችንም ተሳትፎ የምትፈልግ ሀገር አለችንና ዕውቀታችሁንና ልምዳችሁን ይዛችሁ ወደ ሀገራችሁ መመለስና ሀገራችሁን አልምታችሁ መልማት ለምትሹ ሁሉ እጃችንን ዘርግተን እንቀበላችኋለን። በውጭ ሀገራት ኑሯችሁን ላደረጋችሁትም ቢሆን በማንኛውም መልኩ በሀገራችሁ ጉዳይ ላይ ንቁ ተሳታፊ እንድትሆኑና ሀገራችንን በሁሉም መልክ ለመቀየር ለምታደርጉት አስተዋጽኦ መንግስት ያልተቆጠበ ድጋፍ ማድረጉን ይቀጥላል። ውድ የልማት አጋሮቻችን፣ እስከዛሬ ባደረግነው የሰላምና የልማት እንቅስቃሴ ከጎናችን የቆማችሁ የልማት አጋሮቻችን የሀገራችን ጥብቅ ወዳጆች እንደሆናችሁ እንገነዘባለን። የሀገራችንን ልማትና ሰላም ለማረጋገጥ በምናደርገው ጥረት እንደ ወትሮ ሁሉ ከጎናችን እንደምትቆሙ ባለሙሉ ተስፋ ነኝ። መጪው ጊዜ በኢትዮጵያችን የፍቅርና የይቅርታ ጊዜ ነው። ሀገራችን ፍትህ፣ ነጻነትና ሰላም የሰፈነባት፣ ዜጎቿ በሰብአዊነት የሚተሳሰሩባት፣ በእህት ወንድማማችነት የተሳሰሩባት እንድትሆን እንፈልጋለን። ይህ ህልማችን እውን የሚሆነው ከእንቅልፋችን ነቅተን በትጋት ስንሰራ ብቻ ነው። መመኘታችን መልካም ነው፣ ነገር ግን ምኞታችን ብቻውን በቂ አይደለም። መስራት፣ መትጋት፣ መታገል ይጠበቅብናል። በመጀመሪያ ስራችን ልናደርገው የሚገባንና ትግላችን ማተኮር ያለበት ራሳችን ላይ ነው። አመለካከታችንን ከጥላቻ ከቂም በቀል ስሜትና ከዘረኝነት ማጽዳት ይገባናል። በብሔር፣ በጾታ፣ በፖለቲካ አመለካከት፣ በሃይማኖት ያሉ ልዩነቶች እንደ በረከትነታቸው በፍቅር በማስተናገድ ከልዩነታችን የሚነሳ አለመግባባት ቢኖር እንኳ ከፍትህ እንጂ ከበደል ጋር ባለመተባበር ሞራላዊ እይታዎቻችን ልናስተካክል ይገባል። ፍትህ ዋናው መርሃችን፣ ለሰው ልጆች ሁሉ ፍቅርና ክብር የሞራል መልህቃችን ሊሆን ይገባል። ይህ ሰርተን የማናገባድደው ሁሌም ልፋት፣ ሁሌም ትግል የሚጠይቅ የዕድሜ ዘመን ሁሉ የቤት ስራችን ይሆናል። ሀገራችን በአሁኑ ወቅት ለደረሰችበት ምዕራፍ በርካታ ትውልዶች መስዋዕት ሆነዋል። አዲሱ ዲሞክራሲያዊ ስርዓታችንም እውን እንዲሆንም አላፎች ተሰውተዋል። ታዳጊውን ዲሞክራሲያችንን ግን ለማዳበር ተጨማሪ የህይወትም ሆነ የአካል መስዋዕትነት አያስፈልገንም። ባለፉት ዓመታት እንደ መንግስትም እንደ ዜጎችም ከዲሞክራሲ ባህላችን አለመዳበር ጋር ተያይዞ በታዩብን እጥረቶች በዜጎቻችን ህይወትና በግልም በጋራም ንብረቶቻችን ላይ ቀላል የማይባል ጉዳት ደርሷል። ይህንን ሁላችንም ማስቀረት እንችልና ይገባንም ነበር። በተለያየ ጊዜ መስዋዕትነት ለከፈሉ የመብት ተከራካሪዎች፣ ፖለቲከኞች፣ በቅጡ ሳይባርቁ ህይወታቸው ለተቀጠፈ ለውጥ ፈላጊ ወጣቶች፣ ለስነልቦናዊና አካላዊ ቀውስ ለተዳረጉ ቤተሰቦችና ግለሰቦች ከልብ የመነጨ ይቅርታ እጠይቃለሁ። እንዲሁም ሰላም ለማስከበርና ህገ መንግስታዊ ግዴታቸውን ለመወጣት ሲንቀሳቀሱ ህይወታቸውን ላጡ የጸጥታ ኃይሎች አባላት ለከፈሉት መስዋዕትነት ያለኝን አድናቆትና አክብሮት ለመግለጽ እፈልጋለሁ። ለተፈጠሩት ችግሮች እልባት በማበጀት ህዝባችንን እንደምንክስም ጭምር በዚሁ አጋጣሚ ቃል እገባለሁ። በሀገር ውስጥም ሆነ በስደት ከሀገር ውጭ የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ ከልባችን ይቅር ተባብለን የትናንትናውን ምዕራፍ ዘግተን በብሔራዊ መግባባት ወደ ቀጣይ ብሩህ ሀገራዊ ምዕራፍ እንሸጋገር ዘንድ ጥሬን አቀርባለሁ። ክቡራን የተፎካካሪ ፖለቲካ ፓርቲ አመራሮች፣ ከኢህአዴግ ውጭ ያሉ ፓርቲዎችን የምናይበት መነጽር እንደ ተቃዋሚ ሳይሆን እንደ ተፎካካሪ፣ እንደ ጠላት ሳይሆን እንደ ወንድም አማራጭ ሐሳብ አለኝ ብሎ እንደመጣ ሀገሩን እንደሚወድ የዜጋ ስብስብ ነው። ስለዚህ ተፎካካሪ ፓርቲዎች በነጻነት እንዲንቀሳቀሱ
የተመቻቸና ፍትሃዊ የመወዳደሪያ ሜዳ እንዲኖር በመንግስት በኩል ጽኑ ፍላጎት ያለ በመሆኑ ስለ ሰላምና ፍትህ በልዩ ልዩ መንገድ የምትታገሉ የተፎካካሪ ፓርቲ መሪዎች አብሮነታችንንና ሰላማችንን አደጋ ላይ የሚጥሉ በብሔራዊ ጥቅሞቻችንም አሳልፈው የሚሰጡ የአስተሳሰብ መስመሮችን በአርቆ አስተዋይነትና ሀገራዊ ፍቅር በሰጥቶ መቀበል መርህ የተሻለ የፖለቲካ ባህል ለመፍጠር የምናደርገውን ጥረት እንድታግዙ ጥሪዬን አስተላልፋለሁ። የሀገራችን አርሶ አደሮች፣ አርብቶ አደሮች፣ በሁሉም ደረጃ የምትገኙ የሀገራችን የጸጥታ ኃይሎች፣ ምሁራን፣ ባለሀብቶች፣ በገጠርም ሆነ በከተማ የምትገኙ የተለያየ ሙያ ባለቤቶች፣ የሀገር ሽማግሌዎች፣ ሙስሊሞች፣ ክርስቲያኖች፣ ዋቄፈታዎች እንዲሁም ሌሎች ሃይማኖቶችን የምትከተሉ ወገኖች ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ የምትገኙ ብሔር ብሔረሰቦችና ህዝቦች ሁላችንም የዳበረ ዲሞክራሲ ለመገንባት እንረባረብ። ሀገራችንን ከድህነት አዘቅት ውስጥ ለማውጣት እንትጋ። ዘረኝነትና መከፋፈልን ከሀገራችን እናጥፋ። የተማረና በምክንያት የሚከራከር ዜጋ እንፍጠር። የዛሬው ዕለት በአኩሪ ኢትዮጵያዊ ወኔ የተጀመረው ታላቁ የህዳሴ ግድባችን 7ኛ ዓመት ነው። በዚህ ግድብ ግንባታ የታየው አንድነትና መሰባሰብ የሀገራችንን ችግሮች በሙሉ መቅረፍና መሻገር እንደምንችል ያረጋገጠልን በመሆኑ ይህንኑ መንፈስ ይዘን ከግድቡ መጠናቀቅ ባሻገር የሀገራችንን ብልጽግና እስከምናረጋግጥበት ከፍታ ድረስ እንድንዘልቅ ጥሪዬን አቀርባለሁ። በመጨረሻም በዚህ ምክር ቤት ባልተለመደ ሁኔታ ጥቂት አካላትን ላመሰግን እፈልጋለሁ። በመጀመሪያ ለዚህ ኃላፊነት የመረጡኝና እምነት የጣሉብኝ ድርጅቴ ኢህአዴግና የሀገሬን ህዝብ በተለየ አክብሮትና ፍቅር አመሰግናለሁ። ሁለተኛ የ7 ዓመት ልጅ እያለሁ እንዲህ ከፊታችሁ እንደምቆም የምታውቅና ይህንን ሩቅ ጥልቅና ረቂቅ ራዕይ በውስጤ የተከለች ያሳደገች ለፍሬ ያበቃች አንዲት ኢትዮጵያዊ እናት እንዳመሰግን በትህትና እጠይቃለሁ። እናቴ ከሌሎች ቀን የዋህና ጎበዝ ኢትዮጵያውያን እንዳንዶቹ የምትቆጠር ናት። ቁሳዊ ሀብትም ዓለማዊ እውቀትም የላትም። በእናቴ ውስጥ ሁሉንም የኢትዮጵያ እናቶች ዋጋና ምስጋና እንደ መስጠት በመቁጠር ዛሬ በሕይወት ካጠገቤ ባትኖርም ውዷ እናቴ ምስጋናዬ ከአጸደ ነፍስ ይደርሳት ዘንድ በብዙ ክብር ላመሰግናት እወዳለሁ። ሌሎች ኢትዮጵያውያን እናቶቼ በልጆቻቸው የነገ ራዕይ ላይ ትልቅ ድርሻ እንዳላቸው በመገንዘብ ነገ ለሚያጭዱት መልካም ፍሬ ዛሬ ላይ የሚዘሩት ዘር ዋና ጉዳይ መሆኑን በመገንዘብ ለሚከፍሉት መስዋዕትነት ያለኝን በምንም የማይተካ አድናቆትና ምስጋና እንዲሁም ክብር በብዙ ልባዊ ፍቅር ሳቀርብ በቀጣይም ልጆቻችን የዚች ሀገር ህዳሴ እንዲረጋገጥ ዋና ተዋንያን መሆን እንዲችሉ እናታዊ አይተኬ ሚናችሁን እንድትወጡ አደራ በማለት ጭምር ነው። ሶስተኛ የሚስቶች ስኬት 2-3 ነው። 2 ሲሆን አንዱ የራሳቸው ሌላው የባላቸው፣ 3 ሲሆን ደግሞ የልጆቻቸውም ይጨመርበታል። አንዳንዴ ድል ስኬታቸው ከዚህም ይሻገራል። የእናቴን ራዕይ ተረክባ በብዙ የደገፈችኝና የእናቴ ምትክ የሆነችልኝ ውዷ ባለቤቴ ወይዘሮ ዝናሽ ታያቸው ከነዚህ ሚስቶች ተርታ ትመደባለችና እጅግ አድርጌ ላመሰግናት እወዳለሁ። በመጨረሻም ከትግል ጓዶቼ በዝለት ጊዜ ብርታት፣ በድካም ጊዜ ኃይል ከሆኑኝ የቅርብ ጓዶቼ፣ ወዳጆቼ፣ ወንድሞቼ ውጭ ዛሬ እኔ ከፊታችሁ መቆም ባልቻልኩ ነበር። ለሁላችሁም ውድ ጓዶቼና ጓደኞቼ ከልብ የመነጨ ምስጋና አቀርባለሁ።
ኢትዮጵያ በልጆቿ ጥረት ታፍራ ተከብራና በልጽጋ ለዘላለም ትኖር። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። አመሰግናለሁ። Abiy Ahmed, የኤርትራ ጠቅላይ ሚኒስትር መጪው ዘመን መልካም የሥራ ጊዜ እንዲሆን የለውጥና እድገት እንዲሆን በራሴና በምክር ቤቱ ስም እመኛለሁ። ክቡር የቀድሞ ጠቅላይ ሚኒስትራችን ላበረከቱት ከፍተኛ አስተዋጽኦ የሰጡን ትምህርት ሁሉ በራሴና በምክር ቤቱ ስም ሁሌ የምናከብራቸው መሆኑን ሁሌ እንደ ሞዴል እንደ አስተማሪያችን የምናቸው መሆኑን ልገልጽ እወዳለሁ። በቅድሚያ ክቡር ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትርና የቀድሞ ጠቅላይ ሚኒስትራችን ክቡር አቶ ኃይለማርያም ደሳለኝን በአክብሮት እንድትሸኛቸው ጠይቃለሁ። የዕለቱ የምክር ቤቱ ሁለተኛ ልዩ ስብሰባ በዚሁ አብቅቷል። የመንግስት ወጪ ቋሚ ኮሚቴ አባላት ወደ ቋሚ ኮሚቴ አዳራሽ ክቡራትና ክቡራን ተመልካቾቻችን በያላችሁበት እንደምን አርፈዳችኋል። እንግዲህ ዶክተር አብይ አህመድ አሊ guyyaa seena qabeessa kanaatiin singee jecha masara deebilee kabajamtoota hordoftoota keenya egaa akkuma amma hordofaatii turtan egaa guyyaa har'aa seenaa Itoophiyaa keessatti seenaa haaraa kan ta'e keessattuu waggoottan hedduudhaaf qabsoo kallattii garaagaraatiin taasifamaa turedhaaf egaa Oromoon mirgasaa qabsaa'ee abbaa biyyummaa isaa mirkaneeffachuudhaaf kana keessattis immoo biyya kana fuulduratti tarkaanfachiisuuf keessattis aangoo fi fedhii fi dandeettii qabu mul'isuudhaaf egaa guyyaa har'aa kabajamoo Dr. Abiy Ahmeditiin Ministeera muummee Itoophiyaa ta'uudhaan egaa har'aa kan isaan filatamanii jiranii hedduu baay'ee nama gammachiisa. Haasaa seenaa keessatti haasaa ajaa'ibaati. Egaa yeroo baay'ee nama hordofna nama dhaggeeffanna wanti isaan har'a jedhanii keessa nama tokkotti Itoophiyummaan eessaa dhufee eenyu keessatti akka inni jiruuf akkamitti akka miira namaa keessa deddeebi'u wanta nama hubachiisuu danda'u jechuudha zinaab. Egaan ministeera muummee Itoophiyaa haaraa ta'uudhaan kan har'a filataman Dr. Abiy Ahmed uummata Oromoo uummata guddichaa gadaan bulu keessa gameessaa fi ga'eessa argaman qabsoo keessattis qaramaa barnootaanis of ga'umsaa ayyuu argamanidha. Keessattuu guyyaan kun seenaa uummata Oromoo keessatti kaasa'uun guyyaa seena qabeessa kan jennuuf waa malee miti. Biyya kana ijaaruu keessatti uummata Itoophiyaa waliin uummanni Oromoo akkuma haasaa Dr. Abiy keessatti kaasaa turan lafee isaas lubbuu isaas itti wareegaa ta'e biyya kana ijaaree kana siin ga'e. Sadarkaa geggeessummaatti of fudhatte bakka garaagaraatti uummanni Oromoo geggeessummaarra tureera. Haa ta'uuti sadarkaa geggeessummaa duraatti kan inni dhufe bara
የጁ ዳይነስቲቲ ኡመኒ ኦሮሞ በር አሊ ጓንጉል ፈይ ከን ገራ ገገሱማ አድዱርማ ግቢ ከነ ፍረተ ገገስ አመት ኮ ከንጀደሙ በርሰነት የሮ ሰነቱ ሰደጋ ከነቲ ሰደጋ አባብዩ ማምር ከነበተ ብየ ከነ ጉቱማት ፍረተ ፉድረተር ካንፈቹ ረንገኝ ሴና ከሰቲ ኡመተ ኦሮሞ ሰደርካ ከና ዱፉንሳ ሴና ከሰቲ ጉያ አራት ከናፍ ጋ ኡመተ ኦሮሞ ራ gara duubaatti wanti hin kaafnu hedduutu jira wanti uummata Oromoo irraa eegamu uummata saboota sablammoota hundarraa wanti eegamu wanti kaasnu duubarra kaasuu dandeenya ammame dhimmoota Dr. Abiy Haasawa taasisan keessatti kaasan tokko kaasne dubbiin keessa namaa tuqu jalqaba kanatti kaaste keessoo namaa tuqu nama onnachiisu nama kakaasu biyya kanaaf jaalala biyya nama keessattuu hedduudha kan isaan kaasan sana keessa waa tokko jechuun gaariidha. Eegaa mee akkuma jalqabatti kaasaas turre aangoo wajji wal qabsiisee kan isaan kaasantu jira akkuma hordofaati turre jechuudha. Aangoon biyya kana keessatti aangoon akkamitti kan inni ilaalamaati turedha. Aangoon akkamitti ilaalamaa ture aangoon immoo meeshaa maalii godhanii itti fayyadamaa turanidha. Egaa inni kuni rakkoo biyya kanaafis aangoon akkaataatti ilaalamaa ture sun rakkoo ta'uusaa kan ka'e. Rakkoo fi tasgabbii biyya kanaa keessatti mudateef immoo furmaata waarawaa fiduudhaa fi tarkaanfiin jalqaba fudhatamee ani isaanis itti galateeffatanii kabajamoo ministeera muummee duraanii obbo Hayilamaariyaam Dassaaleny kan isaan taasisanidha. Seeruma siyaasa biyya kanaa keessatti nama adda durummaadhaan eleman ta'anii argamanii jiru. Barsiisaa keenyas jedhamee seenaa siyaasa Itoophiyaa keessatti namarraa baratamaa deemuu danda'u ta'uudha kan ka'aa jiru. Eeyyee rakkoon mudateera. Rakkoon mudate kanammoo rakkoon mudate kanaaf immoo furmaanni eenyuudhaadha. Akkuma jalqaba kaasneerra yogguu seensa keenya irratti yoo yaadatta ta'e egaa aangoo biyya kanaa keessatti aangoon namni kallattii meeqaan fayyadamuu jedha hayyoonni illee yogguu kaasan waa'ee aangoo. Aangoo sana namni karaa seeraan biyyaaf lammiif akkaataa barbaachisaa ta'etti namni itti fayyadame hin milkaa'e. Aangoo immoo nama dhiituudhaaf kallattii biraatti maqsitee itti fayyadamta taanaan immoo dhiibbaan sadachaadha. Garuu obbo Hayilamaariyaam Dassaaleny kan isaan godhan kana miti. Aangoo guddaadha kan isaan qaban. Biyya kana keessatti aangoon olaanaa biyyattiin qabdu ministeera muummeedha. Heerris kanuma dhumarratti kaasuu dandeenya. Heera keessa dhimmoota jiru wajjin wal qabsiisne. Kanaaf isaan rakkoof tasgabbiin biyya kana keessatti uumameera. Rakkoof tasgabbii biyya kana keessatti uumame immoo furmaata argachuun irra jiraata. Kanaaf ani iddoo kana taa'ee furmaata fidatu hin ta'in namni rakkoo kana hiikuu danda'u jira. Namni kun bakka kana dhufa. Ani immoo furmaata kana booda taa'ee deeggaruun irra jiraata. Siidanii ani isaan kaasantu jira jechuudha. Kana kabajamoo ministeera muummees kan isaan amma akka addaatti kan isaan galateeffatanii darban jechuudha. Kan waan fira deddeebine kaasan. Ammallee nus kana kaasnuuf waa malee miti. Yeroo aangoo farkaan gaattu wantoota lama hojjettee darbuu dandeessa. Tokko seenaa badaa ittiin hojjetta. Tokko immoo seenaa gaarii ittiin hojjetta. Fakkeenya fudhachuu dandeenya. Itti larfaa fudhattee ilaalte aangoo bara qabatanitti seenaa badaa ittiin hojjetanii siidaa yaadannoo isaanii siidaa fokkisaa nama balleessuu nama ajjeesuutti itti yaadata. Dhaloonni kan itti yaadatu itti leenfaa biyya balleessuuf dhaloota fixuu ittiin yaadatama. Namni immoo seenaa gaarii ittiin hojjeta siidaa yaadannoo isaa hojii gaarii isaa sana kaawwatee darba. Ministeerri muummee duraanii obbo Hayilamaariyaam Dassaaleny siidaa yaadannoo seenaa uummata Itoophiyaa keessatti bara baraan ittiin yaadataman hojii gaariidhaan nama otuu jiran jaalatanii darban jennee bira darbuu dandeenya bakka kanatti. Kanaaf egaa yeroo aangoo argatu namni tokko gara aangootti darbu wantoota lamatti hojjetee darba. Yookiin seenaa badaa ittiin hojjeta yookiin seenaa gaarii ittiin hojjetee itti yaadatama. Kanaafuu egaa wanti furmaata ta'u maalni akkuma amma isaan seenaa gaarii ittiin hojjetanii darbuudhaaf itti hojjetan kana yoo aangoon nama harka ga'u seenaan ittiin kan dhaloonni ittiin nama yaadatu kaawwatanii darbuudhaaf deemuudha wanti murteessaan. Egaa mee mata duree kan biraa keessatti amma akkuma ministeera muummee Dr. Abiy amma akkuma kaasaa turani egaa uummata Itoophiyaa maraadhaaf guyyaan kun guyyaa seena qabeessa ta'uu isaati kan ka'e. Akkuma jalqaba kaasne Afrikaan illee xiyyeeffannaan ishee rakkoo keessa jirti. Rakkoon Afrikaan jirtuudhaa fi furmaata ta'uu ishee addunyaan ragaa baata. Maaliif aangoo karaa seeraa walitti dabarsuu dhufuudha. Taphichi immoo eessatti abaluun immoo eessatti yoo taphate eessatti faayidaa buusa naannoo irraa jalqabe jechuudha. Maali gaati? Adeemsichi naannoo irraa jalqabe. Naannoo irraa dhufe ol ba'e gara federaalaatti. Federaala irraa dhufe immoo booda deemee eessatti ce'uuf deema? Afrikaa guutuutti deema jechuudha. Kun maddi isaa madda dimookiraasii uummanni Oromoo qabu. Madda dimookiraasii ittiin ol bulchaa ture. Har'a Itoophiyaa keessatti tokko jedhamee jalqabameera. Kanaaf guyyaan kun Itoophiyaadhaaf guyyaa seena qabeessidha. Carraan aangoo qabachuu turerraa gara sirnaan itti fayyadamuu dhabuutiin rakkoowwan ga'aatii turaniiru kan isaan kaasan. Aangoon jira, carraa guddaatu jira. Carraa kana garuu itti fayyadamuu dadhabuudhaan biyya kana keessatti rakkoon gurguddaan mudachaa turuu isaa kabajamoo ministeera muummee kan isaan kaasan. Kan irratti ammallee wanni kaasuu qabnu tokko Itoophiyaan gaanfa Afrikaas haa ta'u Afrikaa keessatti nagaa waaraa buusuudhaaf biyya ishee darbitee hojii gurguddaa hojjechaa turteetti. Haa ta'uutii garuu biyya ishee keessatti rakkoo jiru eeggachuudhaaf hin dandeenye. Biyya darbitee garuu hojiiwwan gurguddaa hojjechaa turteetti. Kan amma kana kan nu agarsiisu taayitaa karaa nagaadhaan walitti dabarsuun baratamaa dhufuun kun immoo rakkoo keessoo biyyattii keessa jiru
rakkoo nageenyaa waggoottan lamman sadan darban walitti fufinsaan biyya kana keessa ture bu'uurarraa kan eegu ta'uu isaatii fi paartileen obboleeyyanii waliin hojjechaa jiran walitti dhufanii haala kanaan ilaaf ilaameen gatta'anii mirjatanii aangoo karaa nagaa walii dabarsuu jalqabuun nageenya kanaan dura biyya Afrikaatti gaanfa Afrikaattis deemtee Itoophiyaan mirkaneessuuf hojjechaa jirtu amma immoo aangoo karaa nagaan dabarsuudhaaf hojii hojjechaa jirtu kan mul'isu ta'uu isaati. Kabiraan carraa aangoon argame kanatti haalaan itti fayyadamuu akka danda'amudha kan isaan kaasan amma kabajamoo ministeerri muummee carraa aangoo argame kan maaliif akkuma jalqaba kaasne aangoon waan gaarii waan seenaa itti hojjettu waan immoo seenaa badaa ittiin hojjettu waan ta'eedhaaf kanaaf aangoon carraatiin amma argame kuni yerootti tarkaanfii haaraatti itti ce'isuudhaaf gara fuulduraatti yerootti deemuudhaaf nu qopheessu ta'uu isaati kan isaan kaasaa turan jechuudha. Kana malees immoo Itoophiyaan ilmaan isheef hojjetan qabdii jedhan. Ilmaan ishee hojjetan hayyoota gurguddoo qabdii jedhan. Isa kana keessattis immoo namni hundumtuu biyya Itoophiyummaa kanaaf itti yaada yoo hojjete jijjiiramni guddaan biyya kana keessatti dhufuu akka ni danda'ullee asumaan haasaa isaanii keessatti kan dhageenya keessaa tokko waan ta'eedhaaf. Inni biraan asirratti wanti isaan kaasan tokko yoo jiraate egaan aangoo argame kana milkaa'uu kan inni danda'u aangoon amma argame kun galma ga'uu kan danda'u hundumti tokkummaa jiru. Tokkummaan naannoo Oromiyaatti wanti jalqabame jira. Tokkummaan kun akka ol ba'u wanti yaadame jira akka sadarkaa naannootti xiinxaltoonni siyaasaatii fi aktivistoonni gameeyyiin wanti kaasaa turantu ture. Naannoo Oromiyaa irratti wanti ture. Gara fuulduraatti sadarkaa naannoo irraa gara federaalaatti ministeera muummee ta'uuf kan deeman Dr. Abiy Ahmed ol fudhatanii dhaqu kan jedhantu kaasaa turan. Haasaa isaanii keessatti haasaa baniinsaa godhan uummataaf dhiyeessan keessatti illee dhimma kana neena kan jedhamu miidiyaalee garaagaraa irratti ka'aa tureera. Guyyaa har'aa kana ammallee wanni qe'ee tokko aangoon kun milkaa'uu kan danda'u yoo tokkummaan jiraateedha. Achirratti amma akkuma tu kaaste keessattuu jechoota namoonni baay'ee kaasan jira waan ta'eedhaaf maaliif tokkummaan amma naannoo Oromiyaa keessatti dhufee gara federaalaatti ol ba'ee guutummaa Itoophiyaa keessatti immoo tokkummaan kun dhufaadha. Ani isaan kaasanis kan Itoophiyaan nama ilmaan isheef hojjetu qabdi yogguu jedhanii isa kanaanitiin immoo